እንደዚህ ሲታዩ ቁጥርና ፊደል ነው የሚታየው እና ኮዶቹ ናቸው የሚታዩት። እንደዚህ ዝቅ አድርጌ ባየው የአድዋ ጋሻ አለ፣ ጋሻና ጦር አለ እዚህ ላይ። ሌላኛው ሞቴል የሚል የሚኒስትሪው አርማ አለ። ከዚህ ስር ደግሞ ኢንትሪንሲካሊ የተጻፈ በነጭ ቀለም የተጻፈ ኢትዮጵያ የሚል ሙሉ ጽሁፍ የእንግሊዝኛ ጽሁፍ አለ። ይህንን በቀላሉ ማየት የማይችሉም ኢምፕሌስ ማድረግ የማይችሉም ራሱ መንበቢያ ቱልስ አሉ ማለት ነው። መዝጋቢ አካል ግን እነዚህ መኖሩን ለክሮስ ቼኪንግ ፐርፐዝ ይረዳዋል፣ ያውቀዋል ማለት ነው። ያነባዋል። ተሽከርካሪው ያለሙ ከሆነ አለሙ አድራሻው ይታወቃል። ያለሙ አድራሻ የሚሰራበት ኬት ተሽከርካሪ የት እንደተመዘገበ አዲስ አበባ ከሆነ አዳማ ከሆነ አዳማ፣ ባህር ዳር ከሆነ ባህር ዳር መመዝገቡን ያውቃል። አድራሻ በሙሉ መረጃ ያገኛል ማለት ነው። በዛ አድራሻ ልክ ያደጉ ሀገራት እንደሚያደርጉ ያደጉ ሀገራት እኮ መኪና አያስቆሙም ለመቅጣት። ስለዚህ ጥፋተኛን ለመቅጣት ሰሌዳ መፍታት አያስፈልግም ማለት ነው። ታርጋውን ማስመረትና መቀየር ስለሚጠይቀው ወጪ ጥያቄ የቀረበለት የትራንስፖርትና ሎጂስቲክስ ሚኒስቴር እስካሁን በምን ያክል ዋጋ እንደሚቀርብ አለመወሰኑን ያሳወቀ ሲሆን ነገር ግን ሰሌዳውን የማስቀየር ወጪ በባለቤቶቹ ላይ የሚያርፍ እንደሚሆን ተናግሯል። በዚሁ መግለጫ ላይ አዲሱ ታርጋ 9 ሚሊዮን ተሽከርካሪ ብቻ የመመዝገብ አቅም የነበረውን የቀድሞውን የምዝገባ ስርዓት በማሻሻል 121 ሚሊዮን ተሽከርካሪ ድረስ ለመመዝገብ ያስችላል ነው የተባለው። እኔ የግል መኪናዬ ሰሌዳ ማስቀየር ከሆነ ራሴ ወጪ ነው እችላለሁ። የመስሪያ ቤትን ተሽከርካሪ ሰሌዳ ማስቀየር ከሆነ መስሪያ ቤቱ ይችላል ማለት ነው። ባለቤቱ ይችላል። ወጪው አልቲሜትሊ የመጨረሻ ወጪ ከፋዩ ባለቤቱ ነው ማለት ነው። አዲሱን ታርጋ ከሚጠቀሙ ተሽከርካሪዎች መካከል ለሕዝብ ትራንስፖርትና ለኤሌክትሪክ ተሽከርካሪ ባለቤቶች ማበረታቻ ለመስጠት የታርጋ ሂሳብ ቅናሽ እንደሚደረግ በተጠቆመበት በዚህ መግለጫ ላይ ከነሱ የተቀነሰው ሂሳብ በፖሊሲ የማይበረታቱ ናቸው በሚባሉት የቤት መኪና ባለቤቶች ላይ የሚያርፍ እንደሚሆን ነው የተነገረው። ከዚህ ቀደም መኪናዎች በየት ክልል እንደተመዘገቡ ለማሳየት በታርጋው ላይ ይሰፍር የነበረው የክልሎች መገለጫ እንዲነሳና የትራንስፖርትና ሎጂስቲክስ ሚኒስቴርና የሚመለከታቸው አካላት ብቻ በሚያውቋቸው 3 ሚስጥራዊ የእንግሊዝኛ ፊደሎች እንዲተኩ መደረጉን ያሳወቀው ተቋሙ ይህ የተደረገው ሰዎች በታርጋቸው የተነሳ አድሎም ሆነ ልዩ ጥቅም ሊገጥማቸው ስለማይገባ ነው ብሏል። በዚሁ ጊዜም ከዚህ ቀደም በተዘጋጀው የታርጋው ንድፍ ላይ የኢትዮጵያ ሰንደቅ ዓላማ ተካቶ እንደነበረ ያሳወቀው የትራንስፖርትና ሎጂስቲክስ ሚኒስቴር ነገር ግን ሀገራዊ ምክክሩ የሚያመጣውን ውጤት መገመት ስለማይቻል የሰንደቅ ዓላማ ምልክቱ እንዲወጣ ተደርጓል ነው ያለው። በብሔራዊ ምክክር አሁን ያለው የሰንደቅ ዓላማ ቅርጽና መልክ ቢቀየርስ? እንግዲህ የኢትዮጵያ ሕዝብ ነው በምክክር የሚወስነውና አናውቅምና ዛሬ ላይ ሆነ። ስለዚህ ጊዜያዊ ሰሌዳ እንዳይሆንም በምክክሩ ሌላ ውጤት ቢመጣ ብለን እሱን ትተነዋል። ባህር ዳር የተመዘገበ